አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዲሁም ተመልካቾች እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተስ እንዴት ናችሁ? በያላችሁበት ዓለም ዳርቻ የአላህ ሰላም እዝነት ረህመት አይለያችሁ። መልካም ጁምዓ የኢባዳ ቀን ብያለሁ። ዛሬ እንግዲህ የማላመሰግነውም ነገር ሁለቱንም ይዤ ነው የመጣሁት ማለት ነው። የማመሰግነውም አለኝ ምተቸውም አለኝ ማለት ነው። ሁለቱንም ነው ይዤ የመጣሁት። እንግዲህ በጅዳ ለሚገኙ ኤጀንሲዎች ከልብ ምስጋናዬን እቀጥላለሁኝ። ከልብ እናመሰግናለን። እንግዲህ ኒቃማም ኑሯችሁ ለምትተባበሩት አለን በገንዘባችሁ በቻላችሁት አህል ለምትረዱትም ምስጋናችንን እናቀርባለን። አላህ ባወጣችሁት እጥፍ ጨምሮ ይስጣችሁ። አንደኛ ነገር ወላሂ የጅዳ ኤጀንሲም ሆነ ኒቃማ ያላቸው ግለሰቦች በጣም እናመሰግናለን ከልብ ማለት ነው። አላህ ኸይር ጀዛችሁን ይክፈላችሁ። እንግዲህ በዚሁ ቀጥሉበት ማለት ነው። አንደኛ ነገር ደግሞ ሪያድ የምትገኙ ኒቃማም ያላችሁ ኤጀንሲያችንም ምንድን ነው? ምን እያረጋችሁ ነው? ምን እየተካሄደ ነው? ለወገኖቻችሁስ ምን አሰባችሁ? ምንድን አሰባችሁ? መርዳት አለመርዳት ምንድን ነው ያሰባችሁት? አላማችሁ ወደፊት ምንድን ነው? እስኪ ከጅዳ ተማሩ። ኒቃማም ያላችሁ ሰዎች ከጅዳዎች ኒቃማ ካላችሁ ተማሩ። የኛም የሪያዱ ኤጀንሲያችን ማለት ነው፣ ክቡር ኤጀንሲያችን። እስኪ አንተም ከጅዳ ኤጀንሲ ተማር፣ መማር አለብህ ማለት ነው። ለምንድን ነው የማትማረው? እንደ ሁልጊዜ የጅዳ ኤጀንሲ ነው እንደ ለሪያድ ያሉን ስደተኞች የሚተባበረው? አንተ ምንድን ነው ስራህ? ላዝም ያኔ ልታግዘን ግድ ነው። ህዝቡን ልታነሳሳ ግድ ነው። አንተን እርዳ እያልንህ አይደለም፣ ድምፅ ሁነን እንዲረዱ አድርግ፣ አመቻችልን የምንረዳበትን መንገድ ማለት ነው። የጅዳ እንግዲህ ኤጀንሲ ከልብ ነው የምናመሰግነው። እንዲሁም ግለሰቦች የምትረዱትንም አላህ ሱብሃነሁ ወተዓላ ጨማምሮ ካወጣችሁት በላይ ይተካችሁ። እንግዲህ ለሪያዶችም አላህ ሱብሃነሁ ወተዓላ ይድረስላችሁ ማለት ነው። እስር ቤት ለምትገኙ እህት ወንድሞቼ እንድትረዷቸውም እስቲ ካሁን በላይም ላለው ነገር ለወንድሞቻችሁ ለመርዳት ተነሳሱ። ከጅዳዎች ተማሩ ነው የምለው። ሪያድ ለምትገኙ ኒቃማ ላላችሁ ግለሰቦችም ወዲህ እንዲሁም ደግሞ ለኤጀንሲያችን ማለት ነው። ወላሂ አንዳንድ ጊዜ ማለት ነው አንድ ነገር አሰብኩ ትናንትና ላይ። በፊት ፈጥኖ የሚደርስ ሰው ነበረን፣ ያውም ኒቃማ ሳይኖረው ማለት ነው። እሱስ ማን ይመስላችኋል? ብሬክስ ሀበሻዊ ሪያድ ውስጥ ስንታገትም ሆነ ስንያዝም ሆነ ምንም ኒቃማ እንኳ ሳይኖረው ተሯሩጦ መፍትሄ ይፈልግልን ነበር። አሁን ግን እንኳን ተሯሩጦ ቀርቶ አይደለም ኒቃማ እንኳ ያላችሁ ህዝባችሁን ለመርዳት ተነሳሽነት የላችሁም ማለት ነው። ለምን ወገኖቻችሁ አይደሉም? አያሳዝኗችሁም? ልጆቻቸው ሲሞቱባቸው ሲርባቸው ሴቶች የሚለብሱት ፋዛ የሚቀይሩት ለልጆቻቸው አጥተው የሚበሉት የሚጠጡት ውሃ አጥተው ማለት ነው። ትንሽ እንኳ አያሳዝናችሁም? ነገስ በኛ ላይ ምን ይደርስብናል አትሉም? አረ ወገኖቼ እንርዳቸው ባለን ማለት ነው። ስለዚህ እንደገና ደግሞ የማስተላልፈው አንድ ነገር አለኝ በገጠር ለምትሰሩ ወንድሞቼ ማለት ነው። ያላችሁበትን ቦታ አታሳዩ። እናንተ አሁን ቲክቶክ ላይ ትለቃላችሁ በአረበኛ እንትን እያላችሁ መቼም ይህን ሰሙ በመወሪያ የሆነውና ብዙ ሰዎች እየሰሩበት ያለው አንድ ወንድማችን ነው። እሱ በምንድን ነው? በቲክቶክ ላይ በመልቀቁ ነው። በሚዲያ ላይ የምታደርጉትን ነገር በሚዲያ አትውጡ። ባለፈው አሁን ልክ መያዝ እንዴት ተጀመረ ብር ገጠር እንደሚቀብሩ ወንድሞቻችን፣ ይሄ በሚዲያ መውጣት የለበትም።
መርዳት ካለብን ወይም ማውራት ካለብን በወሳብ በኢሞ ለጓደኞቻችን ሸር እየተደራረገን ያንን ነገር ማድረግ አለብን። ጉድጓድ ስቆፍሩ ጉድጓድ እየቆፈርን ነው፣ መቀመጫ ሹርጣ ሲመጣብን እያላችሁ ታሳያላችሁ። እየመጡ ይዟችኋል ማለት ነው። ከይህ ነገር ብትቆጠቡ ጥሩ ነው የምለው። እኔ በበኩሌ ከዚህ ነገር ብትቆጠቡ ጥሩ ነው። እየተሰማኝን ነው የምናገረው፣ የመሰለኝን እናገራለሁ ማለት ነው። ከዚህ ነገር ተቆጠቡ። የሚደርስባችሁ ነገር የለም። ግን እናንተ ራሳችሁ እያሳያችኋቸው ነው። ይህን ነገር ኑ ቶሎ ያዙን እያላችኋቸው ነው። ጀበል ላይ የወጣችን ሴት አይቻለሁ ቲክቶክ ላይ። ሴት ልጅ አሁን ጀበል መውጣት ምን አስፈለገሽ? ለምንስ ትወጫለሽ? አላህ ስብሃኑ ተቀደረው። የትም ቦታ ጉድጓድ ቀፍረሽ ብትገቢ መያዝሽ አይቀርም እህቴ። ወንድሜም እንደዛው። ደግሞ ከአላህ በላይ ስበቡን ለማድረስ በሚዲያ አይደለም። እዚህ ቦታ ጉሬ ቆፍረናል፣ እኛ እዚህ ቦታ ነን፣ ሽርጦቹ መጡ፣ 10 ሰው ስጡን፣ 5 ሰው ስጡን ብሎን ሄዴ። ይህን እያላችሁ እየሰወራችሁ ቪዲዮ እየሰራችሁ ለምትለቁ ሰዎች ተጠንቀቁ። ምላሳችን የምታመጣብን ጣጣ ብዙ ስለሆነ ማለት ነው። ስለዚህ ለኢትዮጵያ ሕዝብም መልእክት አለኝ። ለወላጅ እናቶች፣ ለአባቶች፣ ለእህቶች፣ ለወንድሞች ማለት ነው። ሁሉም ሰው ልጁ ስደተኛ ያልሆነ አይገኝም። ግን እስካሁን ድረስ ከማንኛውም ክልል ወጥቶ ልጄ ሰው ሀገር ናት ብሎ ሰላማዊ ሰልፍ ያደረገ ለመንግስት ማንኛውም ሕዝብ የለም፣ ከእኔ ቤተሰቦች ጀምሮ ማለት ነው። ለምን? ልጆቻችሁ በእስር ቤት እየተንገላቱ አይደለም? እኔ ስላልተያዝኩ እናቴ ልጅ አልተያዘችም ብላ ልተኛ ወይም ልትቀመጥ የለባትም። ሰላማዊ ሰልፍ ልትወጣ ግዴታዋ ነው። እኔ ነገ የሚያጋጥመኝን አታውቀውምና ማለት ነው። እኔ ልጇ ነገ እንደሚያጋጥመኝን እኛ ላይ ካልደረሰ ብለን ዝም ማለት የለብንም። የኢትዮጵያ ሕዝብ ሲታመም፣ ሲያጣ፣ ሲቸግረው፣ ሲሰደድ የሚደርሰው አረብ ሀገር ያሉ እህትና ወንድሞች ናቸው። አረብ ሀገር ያሉ እህት ወንድሞች ደግሞ ስንሰቃይ ሕዝብ ድምፅ ሊሆነን ግድ ነው። በየክልሉ ወጥቶ ሰላማዊ ሰልፍ አድርጎ ልጆቻቸው ወደ ሀገር እንዲገቡላቸው ማድረግ አለባቸው። ግዴታቸው ነው። ይህን ነገር ማድረግ የቤተሰብ ግዴታ ነው። እኔ እስር ቤት ስላልገባሁ ብቻ የነሱ ልጅ ስላልገቡ ብቻ መቀመጥ የለባቸውም። ሁሉም በየክልሉ ወጥቶ ልጁ ያልተሰደደ ሰው ስለሌለ ሁሉም ወጥቶ ሰላማዊ ሰልፍ አድርጎ ለመንግስት ድምጣቸውን ማሰማት ነበረባቸው። እስካሁንም ድረስ የወጣ የለም። ካሁንም በላይ ድምጣቸውን ቢያሰሙ በጣም ጥሩ ነው የምለው እኔ በበኩሌ ማለት ነው። ከራሴ ቤተሰቦች ጀምሮ እኔ ስላልተያዝኩ የኔ ቤተሰቦች ሰልፍ አይውጡ እያልኩ አይደለም፣ መውጣት አለባቸው። የኢትዮጵያ ጉዳይ የኢትዮጵያ ልጅ እንደ ልጃቸው አይተው ልጆቻቸውን ባይሰደዱ ድምፅ ሊሆኑ ግዴታ ነው። ድምፅ ሊሆኑ ግዴታ ነው። ስለዚህ የኢትዮጵያ ሕዝብ ለምንድን ድምፅ አትሆኑንም? እስር ቤት ለሚሰቃዩት እህት ወንድሞቻችን መፍትሄ ለምን አይፈለግላቸውም? እኛ በሁሉም አጋጣሚ መንግስት 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 እንላለን። መንግስት ብቻውን እኮ የሚያደርገው ነገር የለም። እኛ መጀመሪያ ለመንግስት የተመቸልን ሰዎች ነን አይደለንም። እኛ እኮ ለመንግስታችን ክብር የለንም። አንዴ እንዘቀዝቀዋለን፣ አንዴ ራቁቱን እናደርገዋለን፣ አንዴ አህያ እናስመስለዋለን። መንግስት እኔ ሳውዲ አረቢያ ከመጣሁ 10 ዓመት ሆኖኛል። ግን የማንኛውም አገር መንግስት እንደ ኢትዮጵያ መንግስት ማለት ነው ሲዋረድ ያየሁበት በሚዲያ የለም። የሁሉም መንግስት ተከብሮ ነው የሚኖረው። የኛ ግን ራሳችን በምናመጣው መከፋፈል ማለት ነው መንግስታችንን አንዴ እንዘቀዝቀዋለን፣ አንዴ ራቁቱን እናደርገዋለን። አንዴ ለኛ እንዴት ብሎ ርህራሄ ይኖረዋል? ለኛ ለህዝቡ እንዴት ብሎ ርህራሄ ይኖረዋል? ራሳችን ልናስብ ግድ ነው። ነገ ምን ይደርስብናል ብለን ልናስብ ግድ ነው፣ ሁላችንም ማለት ነው። ለአንድ ሰው ብቻ ሸክም መሆን የለብንም። ራሳችንን አነሳስተን እንትን ማለት አለብን ማለት ነው። እና የኢትዮጵያ ህዝብም ድምፅ ልትሆኑ ግድ ነው። በየክልላችሁ በየአካባቢያችሁ ሰላማዊ ሰልፍ ወጥታችሁ ለስደተኞች ብትጮሁ ድምፅ ብትሆኑ እያልኩ መልእክቴን አስተላልፋለሁ።
እንዲሁም እስር ቤት ለምትገኙት ወንድሞቼ እህቶቼ አብሽሩ፣ አላህ ያግዛችሁ። ሪያድም ለምትገኙ ኒቃማ ላላችሁ እንዲሁም ለኤጀንሲያችን ባላችሁ አቅም ለማስረዳትም ሆነ ለመርዳት አሰባስባችሁ የሆነ ግሩፕ ነገር ከፍታችሁም ቢሆን ያለንን አዋተንላቸው የሚያስፈልጋቸውን ለዕለት ለሴቶች ልብስ፣ ለልጆች ለህፃናት የሚቀየር ፋዛ፣ ብስኩት ብዙ ነገር የሚያስፈልጋለና እሱን ነገር ብናደርግላቸው በጣም ጥሩ ነው ላለሁ። ለዚህ ቀን ለህዝባችን ለዚህ ቀን ከጎናቸው ያልቆም መቼም ልንቆምላችሁ ስለማንችል ማለት ነው። እኔ ሁላችሁንም በቆይታዬ ታስቀየምኳችሁ አውፍ በሉኝ። እኔ ላላህ ብዬ ወዳችኋለሁ፣ ላላህ ብዬም አውፍ ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።